አንተ ተጫዋች ጥፋት ከሰራ በኋላ ቀይ ካርድ ካሳየ ሜዳ ዳግም ይገባል አይገባም? መግባት ቀርቶ ሌላ ቀጣይ ጨዋታ ራሱ አይገባም። ዛሬ በመንደራችሁ ላይ ጠላቶቻችሁ ላይ ቀይ ካርድ በጌታ በኢየሱስ ጠላቶቻችሁ ዛሬ ከሜዳ ወጥቷል። ከመንደራችሁ ዛሬ ተነቀለ በኢየሱስ ስም። እርግማን፣ ድግምት፣ ድህነት፣ ባዶነት፣ ክፋት፣ ጨለማ፣ በሽታ ቀይ በሉ እስኪ ስራ ማጣት፣ እርግማን፣ መንገድ መዘጋት፣ ድህነት በጌታ በኢየሱስ ዛሬ ጠላቶቻችሁ በቀይ ካርድ ወጥቷል። ከመንደራችሁ ላይ ዛሬ በቀይ ካርድ ወጥቷል። ከህይወታችሁ ላይ በቀይ ካርድ ወጥቷል። ዛሬ እንዲህ ልበላችሁ፣ በጤንነታችሁ ላይ የሚላክ፣ በትምህርታችሁ ላይ የሚላክ፣ በትዳራችሁ ላይ የሚላክ፣ በበረከታችሁ ላይ የሚላክ፣ በቤተሰቦቻችሁ ላይ የሚላክ ጠላታችሁ ላይ ዛሬ የበረታ የእግዚአብሔር እጅ ይገለጣል። የእግዚአብሔር እጅ በርትቶ ሲገለጥ ጠላት እንደ ቀድሞ መሆን አይችልም። ጠላቶችን እግዚአብሔር ይመታል። አሜን ነው። ለዚህ ኢያሱ ምዕራፍ 10 ቁጥር 10 ያለው ቃል እናያለን። እግዚአብሔርም ኢያሱም በእጅ አሳልፌ ሰጥቻቸዋለሁና ምን አትሁን አትፍራ። አትፍራ የሚለው ቃል ዝም ብሎ ሪዞርት ውስጥ ቁጭ ያለው ወይ የሆነ ቦታ ላይ እየዝናና ያለው ሰው አትፍራ አይባልም። አትፍራ የሚባለው ሰው ፍርሃት ውስጥ ያለው ሰው፣ በጠላት የተከበበ ሰው፣ በጣም በጠላት ጥላ ውስጥ ስር ውስጥ ያለው ሰው ነው አትፍራ የሚለው። ለዚህ ኢያሱ ጋር ይሄ ቃል የእግዚአብሔር ቃል ወደ ኢያሱ ሲመጣ ኢያሱ ምን ውስጥ ነበረ ካላችሁ፣ ኢያሱ በጠላት ተከቦ ነው ያለው። ጋይንን ሊወጉ የመጡ ጠላቶች ተከቧል። ከመቼ መቼ ውጊያው ይጀመራል፣ ከመቼ መቼ ያጠፋሉ፣ ከመቼ መቼ ምን ያደርጋሉ ብሎ ሲጠብቅ ኢያሱ ጋር እንዲምል ቃል መጣ። ኢያሱ አለ እግዚአብሔር አትፍራ። ዛሬ እንዲህ ልበላችሁ፣ በጤንነታችሁ ላይ የሚላክ፣ በትምህርታችሁ ላይ የሚላክ፣ በትዳራችሁ ላይ የሚላክ፣ በበረከታችሁ ላይ የሚላክ፣ በቤተሰቦቻችሁ ላይ የሚላክ ጠላታችሁ ላይ ዛሬ የበረታ የእግዚአብሔር እጅ ይገለጣል። ጠላቶች ዛሬ አሳልፈው ይሰጣቸዋለሁ። ዛሬ አንድ ሰው ዛሬ አትፍራ ይላል እግዚአብሔር። ከዚህ በኋላ ውጊያው ያንቺ አይደለም፣ ውጊያው ያንተ አይደለም። ጠላቶች እግዚአብሔር ይዋግልሃል። ከዛሬ ቀን ጀምሮ ከዚህ ምሽት ጀምሮ ወጣችሁ ወደ ቤት ወደ መንደር ስትሄዱ የሚቋቋም ኃይል አይኖራችሁ። እስካሁን ሲያስጨንቀው የነበረው እግዚአብሔር ራሱ ይመታል። ቢዝነስን የከበበ በኢየሱስ ተበተነ። ትዳርሽን የከበበው ዛሬ ተበተነ። ጤንነታችሁን የከበበ በሽታ ዛሬ ተበተነ። ስራችሁን ቢዝነሳችሁን የከበበ ዛሬ ተበተነ። አገልግሎታችሁን የከበበ ዛሬ ተበተነ። ልጆቻችሁን የከበበ ዛሬ ተበተነ። ንብረታችሁን የከበበ ጠላት ዛሬ ተበተነ። መንገዳችሁ ፊት የቆመው ዛሬ ተበተነ። ዛሬ በጠላቶቻችሁ ላይ ቀይ ካርድ ወይኔ እርግማን፣ ድግምት፣ ድህነት፣ ባዶነት፣ ክፋት፣ ጨለማ፣ በሽታ ቀይ በሉ እስኪ ስራ ማጣት፣ እርግማን፣ መንገድ መዘጋት፣ ድህነት በጌታ በኢየሱስ ዛሬ ጠላቶቻችሁ በቀይ ካርድ ወጥቷል። ከመንደራችሁ ላይ ዛሬ በቀይ ካርድ ወጥቷል። ከህይወታችሁ ላይ በቀይ ካርድ ወጥቷል። አንተ ተጫዋች ጥፋት ከሰራ በኋላ ቀይ ካርድ ካሳየ ሜዳ ዳግም ይገባል አይገባም? መግባት ቀርቶ ሌላ ቀጣይ ጨዋታ ራሱ አይገባም። ዛሬ በመንደራችሁ ላይ ጠላቶቻችሁ ላይ ቀይ ካርድ በጌታ በኢየሱስ ጠላቶቻችሁ ዛሬ ከሜዳ ወጥቷል። ከመንደራችሁ ዛሬ ተነቀለ በኢየሱስ ስም። ኢያሱ በጠላቶቻችሁ ላይ ከገልገላ ምድር ተነስቶ በሌሊት ድንገት ኢያሱን በከበቡት ላይ ሞትን በተመኙት ላይ ኢያሱን ለማጥፋት በተጉት ላይ ከገልገላ ምድር ተነስቶ በሌሊት ገስግሶ ማን ከተናገረ በኋላ እግዚአብሔር ከተናገረ በኋላ ምን አለ እግዚአብሔር? ጠላትን ምን አደርጋለሁ? አይቋቋሙትም። አሳልፈ ምን አደርጋለሁ አለ እግዚአብሔር፣ ይሰጠዋለሁ አለ። ከዛ ካለው በኋላ ከገልገላ ተነስቶ ገስግሶ በጠላቶች ላይ ደረሰው። እሺ እግዚአብሔርም በእስራኤል ፊት እግዚአብሔር ጠላቶች ምን አደረገ? አስደነገጣቸው። ዛሬ ተካፍለ የሚወጣው ቅባት ከዚህ ቤት ይዘህ ስትሄድ ነገ ሰኞ በምትሄድ ቦታ ሁሉ ጠላት ይደነግጣል። መንገድን የዘጋ ይደነግጣል። ጤንነትን ያዘው ይደነግጣል። ወዶ ሳይሆን በመጣው ክብር ለቆ ይሄዳል። ጠላት ደንግጦ በኢየሱስ ስፍራ ለቆ ይሄዳል። የሚያምን ሰው አለ? በጌታ በኢየሱስን ጠላትን የሚያስደነግጥ ክብር በግንባራችሁ ላይ ይምጣ። አስቴርም በንጉሱ ፊት ሞገስን እንዳገኘች በገባችሁ ቦታ ሁሉ የእግዚአብሔር ሞገስና የእግዚአብሔር ክብር ከናንተ ጋር አብሮ ይንቀሳቀስ። ስትሄዱ ቦታ ሁሉ መናፍስት ማየት የማይችል እሳት በግንባራችሁ ላይ ይቀመጥ። በኢየሱስ የመንፈስ ቅዱስ እሳት በእናንተ ላይ ይቀመጥ።
በትምህርት ቤት ስትሄዱ በየት ልዩነት ይፈጠር። በስራ ቦታ ስትሄዱ ልዩነት ይፈጠር። በማስሪያ ቤት ስትሄዱ ልዩነት ይፈጠር። በጌታ በኢየሱስ የእግዚአብሔር ሞገስ በእናንተ ላይ ይቀመጥ። እሺ በገባኦንም ታላቅ መመታት መታቸው። ኢያሱም እነዚህ ጠላቶችን በገበዖን ምድር ላይ ጠላቶቻችሁ ከባድ ምት ምን አደረጋቸው? መታቸው። ማለት ሊቋቋሙ አልቻሉ። ኢያሱ ጋር ያለው ማን ነው? እግዚአብሔር። በእነሱ እጅ ላይ ያለው ምንድነው? መሳሪያ ነው። ያዙት ትጥቅ ነው ያመኑት። ኢያሱ ግን መሳሪያ አይደለም፣ ያዘው ነገር አይደለም፣ መታመኛው እግዚአብሔር ነው። ዛሬ እግዚአብሔር ያመነ ሰው ጠላቱን ያሸንፋል። እግዚአብሔርን ተስፋ ያደረገ ሰው ጠላቱን ይመታል። በእግዚአብሔር ላይ ትንክት ያደረገ ሰው ጠላቱን ያሸብራል። በቤት ሐረም አቀበት በመንገድ አሳደዳቸው። እሺ እስከ አዜቃና እስከ መቄዳ ድረስ መታቸው። እሺ እሺ ከእስራኤል ልጆች ፊት እየሸሹ በቤት ሐረም ቁልቁለት ሲወርዱ ዛሬ ለእናንተ ማይታይ እጅ ጠላቶቻችሁን ይመታል። ኢየሱስ ጌታ ነው። አንተ እኮ ምንም አላደረክም። እሱ ላይ ምንም ጠላት ላይ ምንም ነገር አታደርግም፣ አትረግሙም፣ የሆነ ነገር አትልም። ግን ጠላቶች ተመተው ዝም ብለህ ታገኛለህ። እሺ ከእስራኤል ልጆች ፊት እየሸሹ በቤት ሐረም ቁልቁለት ሲወርዱ በእስራኤል ልጆች ፊት ጠላቶቻቸው እየሸሹ ሲሄዱ ነበረ። ወደ አዜቃ ድረስ እስከደረሱ እሺ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸውና ሞቱ። ድገሚን ቃል ከእስራኤል ልጆች ፊት እየሸሹ በቤት ሐረም ቁልቁለት ሲወርዱ እሺ ወደ አዜቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸውና ሞቱ። ምን እያወረደ? የበረዶ ድንጋይ ማይታይ እግዚአብሔር ከዙፋኑ ላይ ቁጭ ብሎ ከእናንተ ያመለጣችሁ ዛሬ የሚመታ የሰማይ እጅ በእናንተ ነገር መጥቷል። በጠላቶቻችሁ ላይ መጥቷል። መሳሪያ አይታይም፣ ቶክስ የለም፣ ጩኸት የለም። ግን ከሰማይ የመጣ በረዶ ድንጋይ አናታቸው ላይ እየወደቀ መታቸው። በእስራኤል ልጆች ፊት የመጡ ጠላቶቻቸው እግዚአብሔር እንደመታ ዛሬ በአንተ ፊት የወጣ ጠላትን እግዚአብሔር ይመታል። በበረከት ፊት የወጣው እግዚአብሔር ይመታል። በአገልግሎት ፊት የወጣው እግዚአብሔር ይመታል። በትዳርሽ ፊት የቆመው እግዚአብሔር ይመታል። ካንተ ቢያመልጥ በእግዚአብሔር አይመልጥም። ከናንተ ቢያመልጣችሁ ጠላቶቻችሁ ከእግዚአብሔር አይመልጥም። በጌታ በኢየሱስ ስም በማለት ላውጅብህ ከዛሬ ምሽት ጀምሮ ላንቺ የማይታይ የተደበቀ ጠላትን የሚመታ የእግዚአብሔር እጅ ይገለጣል። ሰዎች እንዲስሉ ከሰማይ ዷ እያለ ጭንቅላታቸው ላይ ጠብ በዘር መሸሽ ይፈልጋሉ። ጠብ ከሰማይ ሆኖ እግዚአብሔር ተመለከታቸው። ዛሬ አንድ ሰው እግዚአብሔር እንደዚህ ያደርጋል። መጀመሪያ አንተን ይመለከታል፣ ሁለተኛ ጠላትን ይመለከታል። ጠላትን እንዳመልጥ እግዚአብሔር ይበቀላቸዋል። አንተን እግዚአብሔር የሚመለከተው ለምን መሰለህ? ያለመቻሊ አቅም ያለመኖሪ ጉልበት ያለመኖሪ ያይና ከዛ በኋላ ደግሞ የበረቱ ጠላቶችን ደግሞ እግዚአብሔር ራሱ ይመታቸዋል። እሺ የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ ከሰማይ እየወረደ እየገደላቸው የሞቱ ምን ሆኑ? በለጡ። በሱሉልታ ከተማ ዘመናትን ያስቆጠረው ማንም ጸልዮ ጾመው ጮው በቤተ ክርስቲያን ታላላቅ አገልጋዮች ተነስተው ያልቻሉት ዘንዶውን የሚወጋ የእግዚአብሔር እጅ ይገለጣል። አራጋታ ዘጠናሞ ሰኮቶ ዘመናትን ያስቆጠረ ዘማሪያን እንዳይነሱ፣ ነቢያቶች እንዳይነሱ፣ የተነሱ አልፎ እንዳይሄዱ መንገድ ላይ የሚያስቀር የሚያስጨነግፍ ህዝቡን ሐሜተኛ ወረተኛ ክፉ እንዲያደርግ ያደረገ ዘንዶ ዛሬ በኢየሱስ ወገቡ ይወጋ። ከተማይቷን እንደተቆጣጠሩ ይነሳሉ፣ በሞት ይነሳሉ። ይሄ ቃል እዚህ ጉባኤ ውስጥ ብቻ የሚቀር አይደለም። በጌታ በኢየሱስ ከተማይቷ ላይ አውጃለሁ። በጌታ በኢየሱስም በነከለ ጸሎት ያልተመቱ በከተማይቷም ውስጥ የተቀመጡ ትውልድን ያነቁት በረከቱን ያነቁት በመዋርት በድግም በመተት የሚሰሩት ላይ የበቀል እጅ በከተማይቷ ላይ ይገለጥ። በኢየሱስም ይገለጥ። በኢየሱስም ይገለጥ። በኢየሱስም ይገለጥ። የእግዚአብሔር እጅ ዛሬም ያው ነው። ተቀይሯል እንዴ? ዛሬም ያው ነው የእግዚአብሔር እጅ። ዛሬ ምሽት በጠላቶች ላይ የእግዚአብሔር እጅ ይገለጣል።